ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአሚና ዩቲዩብ ቻናል ተከታታዮች የአባታችን አደም አለይሂ ሰላም ታሪክ ክፍል 1 አይተን ነበር። ዛሬ ደግሞ ክፍል 2 እናያለን ኢንሻአላህ። ክፍል 1 አባታችን አደም አለይሂ ሰላም ለልጁ ለዳውድ አለይሂ ሰላም እድሜውን ቀንሶ ከሰጠ በኋላ እረስቶ አልሰጠሁም የሚለው ላይ አይተን ነበረ። ዛሬ ደግሞ ክፍል 2 እናያለን። ነቢዩላህ አደም አለይሂ ሰላም ክፍል 2። ከዚያም አላህ ዳግም ለአደም ልጆችን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህን ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው፣ አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባህ አልሐምዱሊላህ ረቢል ዓለሚን። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆችን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህም እኔ 7 ሰማይን እና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ። አሁንም እወቁ ከእኔ ሌላ አምላክ የለም፣ ከእኔ ሌላ ጌታ የለም። በእኔ ምንንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞችን፣ ነቢያቶችን፣ ቃል ኪዳኔን እና ዛቻዬን የሚነግሯችሁ ሲሆኑ እልክላችኋለሁኝ፣ መጽሐፎችንም አወርድላችኋለሁ አላቸው። የአደም ዝርያዎችም ከአንተ ሌላ ጌታ እንደሌለ እንመሰክራለን፣ ከአንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቅድም ከመላእክት ሁሉ ቀድሞ ለአደም ሱጁድ ያደረገው ኢስራፊል ነው ብያችሁ ነበረ። ኢስራፊልን ተከትለው ሁሉም መላእክት ሱጁድ አድርገው ነበር። ግን አቶ ኢብሊስ ሁሉም ሱጁድ ሲወርድ እሱ ዘና ብላ ቆመች። አላህም ኢብሊስ ሆይ በሁለት እጆቼ በኃይሌ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን ወይስ ፊቱኑ ከትዕቢተኞች ነበርክ ብሎ ሲለው፣ ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሆን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ ይሆንብኝ የአደም ልጆች ከእነርሱ ምርጥ የሆኑት ባሮችህ ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሃነም እንደምሞላችሁ ቃል እገባለሁኝ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፍ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። አይኖቿ ፍቅር እና ዝነት ይታይባታል። አደም ከመተኛቴ በፊት እዚህ አልነበርሽም? ሐዋ አዎ። አደም በተኛሁበት ነው የመጣሽው ማለት ነዋ? ሐዋ አዎ። አደም ከየት ነው የመጣሽው? ሐዋ ካንተ ነው የመጣሁት። አንተ በተኛህበት ነው አላህ ካንተ የፈጠረኝ። አደም ለምንድን ነው አላህ የፈጠረሽ? ሐዋ አንተ እኔ ላይ ልትረጋ። አደም አላህን አመሰገነ። ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጡና ስሟ ማን ነው አሉት። አደም ሐዋ አለ። መላእክትም ለምንድን ነው ሐዋ ተብላ የተሰየመችው ብለው ሲጠይቁት፣ አደም እሷ ከኔ ነው የተፈጠረችው፣ እኔ ደግሞ ህያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ክፍል 2 እዚህ ላይ እናቆማለን ኢንሻአላህ።
ክፍል 3ን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።